ዛሬ በጣም ይገርመኝ አንድ ጉዳይ አለ። ያም ደግሞ ጥጃ ሰሪ አገልጋዮችን ይመለከታል። ጥጃ የሚሰሩ አገልጋዮች ይህንን ሐሳብ የምናገኘው ዘጸአት ላይ ነውና ምዕራፍ 32 ላይ እስራኤላውያኖች ሙሴ ዩ ጊዜ ምን አሰቡ? አሮንን ሄደው በቃ ያ ሰውዬ ኦሬዲ ትተውን ሄደዋል። ኦሬዲ ምን እንደሆነ ነው። ስለዚህ አማልክት ስራልንና እናመልካለን። በቃ አማልክት ስራልንና እኛ እናመልክ። እሱ የት እንዳለ አናውቅም። ስለዚህ ስለያየ ቦታ ወርቅ ሰበሰበና ይሄ ከግብጽ ምድር ያወጣችሁ አምላካችሁ ጥጃ ሲሰራ ወርቃቸውን ሰብስቦ ያላቸውን ነገር ሰብስቦ አቃጥሎ እሳት ውስጥ ከተው ከዛ በኋላ ጥጃ የሚመስል ምስል አቁሞ እንዲያመልኩ ወይም ደግሞ እንዲሰግዱ መሰዊያም ደግሞ እንደሰራ ነው። በጣም የሚገርም እዚህ ጋር የምናየው ነገር ይሄ የጥጃ ሰሪ አገልጋዮች ባህሪ የምናየው ወደ 32 ላይ ሙሴ በጣም ተናዶ እግዚአብሔርም ተቆጥቶ ወደ ህዝቡ ከመጣ በኋላ አንተ ለምን እንደዚህ አደረክ ባለው ጊዜ ያለውን እናንብብ። 32 ከቁጥር 22 ላይ እንዲህ አለ። አሮን ነው የሚለው እንደዚህ፣ እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኳቸው፣ ሰጡኝም፣ በእሳት ውስጥ ጣልኩት፣ ይህም ጥጃ ወጣ። እንግዲህ ቅድም ከሰዎቹ ሰብስቦ ወርቃቸውን ሰብስቦ ያላቸውን ነገር ሰብስቦ ምንድን ነው ያደረገው? ሜክ ነው ያደረገው፣ ጥጃ ነው የሰራው። ግን አሁን ደግሞ ለአገልጋዩ ለሙሴ ደግሞ ምን አለ? ወርቆቹን ሰበሰብኩኝ፣ ከእያንዳንዱ ሰው ሰበሰብኩና እሳቱ ስከት አውቶማቲካሊ ሚራክል ተፈጠረ። በጣም አሜዚንግ ነገር ነው የተፈጠረው። ምን ሆነ? ጥጃ ሆነ። አሁን ዘመን ላይ የምናያቸው አገልጋዮች እንደዚህ ናቸው። የሆነ ነገር እንትን አልኩና የሆነ ነገር ሚራክል ተፈጠረ፣ በቃ እንደዚህ ሆነ። ጥጃ ሰሪ አገልጋዮች፣ ከእንደዚህ አገልጋዮች እግዚአብሔር ይጠብቃል። አውቶማቲካሊ በቃ በማይታመን ፓወር ምን እንደሆነ እንደነካው በማላቀው ፓወር ጥጃ ሆነ። በቃ ጥጃ ሆነ። እኔ ራሴ ልገልጸው አልችልም። ይገርማል ሙሴ ብሎ ለሙሴ አሮን ያስረዳል። እንዲህ አይነት አገልጋዮች ብዙ ነገሮቻቸው ፐርፎርማንስ የሆነ በብቃት የሆነ በቃ ነገሮቻቸው እንዳለ በቃ ይሰሩና ሳጥር አሜዚንግ ነገር ተፈጠረ። እንደዚህ አድርጌ ግን የሆነ በማይት ልንገልጸው በማንችለው ፓወር የሆነ ነገር ሆነ ይላል። እንግዲህ አሮን ጥጃ ሰርቶ ተአምር ነው። ይሄ በዚህ ብቻ ቢያበቃ ጥሩ ነበር። ለሙሴ ራሱ እየመሰከረ ሰበሰብኩኝ፣ እሳት ውስጥ ብቻ ነው የጨመርኩት። ይገርማል። ከዛ በኋላ ግን ጥጃ ሆነ ወጣ። እግዚአብሔር ከእንደዚህ አይነት አገልጋዮች ይሰውራል። ነገሮችን እየሰሩ ሜክ እያደረጉ ታሪክን እየገነቡ አናቀው ኃይል በጣም በሚገርም ነገር ሚራክል ተፈጠረ። እዛ ጋር ወጣ፣ እዛ ጋር የእንትና ቅባት የእንትና ዘይት ምናምን እየተባለ ብዙ ነገሮች አሉ። እግዚአብሔር በዚህ ምድር ላይ ይሰራል። እግዚአብሔር ቃል ደግሞ የሚሰራ እንደሆነ እኔ አምናለሁ፣ ደግሞም አይቻለሁ። ስለዚህ ዛሬም ቢሆን ራሳችንን ከጥጃ ሰሪ አገልጋዮች እንድናርቅ እግዚአብሔር ይርዳን። ተባረኩ።